دخل أبو مسعود الأنصاري رضي الله عنه على حذيفة رضي الله عنهم أبو مسعود الأنصاري يميبال عند الصحابي سراونا الله يودلتنا ودمان قبا على حذيفة رضي الله عنه وده حذيفة بن اليمان سر رسول الله صلى الله عليه وسلم يا نبي عليه الصلاة والسلام يمستر بالدربا تولو ميتاوق صحابة نبر በጣም ብዙ ነገሮችን የሚያውቅ ማለት ነው እና ወደሱ ገባና فقال من አለው اوصينا يا ابا عبد الله አንተ የአብደላህ አባት ወይ እስኪ ምከረን አለው ምከረኝ ሲለው فقال حذيفة رضي الله عنه من አለው اما جاءك اليقين እስካሁን ድረስ እርግጠኝነት አልመጣህም እንዴ የቂን የሚባል ነገር አልመጣህም እስከ ዛሬ ድረስ አለው قال بلى وربي በጌታዬ እምላለሁኝ እኔ እርግጠኛ ነኝ በዲኔ ላይ ግን ተጨማሪ የሆነ ወሲያ እንዲሰጠው ነው የፈለገው ከዛ በላለው حذيفة بن اليمان رضي الله عنه فإن الضلالة حق الضلالة ትክክለኛ ጥሜት ብሎ ማለት أن تعرف اليوم ما كنت تنكر قبل اليوم أن تعرف اليوم ዛሬ እውቅና ልትሰጥ ነው تنكر قبل اليوم ما كنت تنكر قبل اليوم كهم بفيت ستقارنوا ستاوغزو የነበረ ነገር ዛሬ ላይ እውቅና ልትሰጥ ነው አለው وان تنكر اليوم ዛሬ ደግሞ ልትቃወም ነው ما كنت تعرف قبل اليوم كهم በፊት እውነት ነው ትክክል ነው ሱና ነው ተውሂድ ነው የሰለፎች ጎዳና ነው ስትለው የነበረውን ዛሬ ልትቃረን ነው አያችሁ ትናንት ያወገዙትን ዛሬ ላይ ትክክለኛ ጎዳና ነው ብለው የተናገሩ ብዙ ወንድሞቻችን የሉ አሉ والله እዚህ መድረክ ላይ ቆመው አሞራ ይብላኝ ቀባሪ አጥቼ ብቻዬን ልቅር ያለ ግለሰብ ዛሬ ላይ መጅሊሶችን እያወደሰ ነው አላህ ይጠብቀን በጣም ጥንቃቄ ይፈልጋል ያ ጀማዓ እዚህ መድረክ ላይ የለበሰውን ቶቡን እንደዚህ ጀለቢያውን የቀደደ والله እዚህ መድረክ ቡኻሪ መስጂድ ሪካርዶ የደረሳቸው ሁሉ እንዲያቆት ነው መስጊዱን መጠቅሰው ቡኻሪ መስጂድ እዚሁ ላይ ቆሞ አሞራ ይብላኝ እንዲህ አይነት አንድነት እንዲህ አይነት መደመር ውስጥ ከምገባ ብሎ የተናገረ ግለሰብ ዛሬ ላይ የምታውቁት ነው መጅሊስ ምን እየሰራ እንደሆነ መውሊድን ቢድዓን በከፍተኛ ሁኔታ አድቨርታይዝ ያጣው እኮ ሱናው ነበር አይደል ያ ጀማዓ አይደል እንዴ የነብዩ አለይሂ ሰላቱ ወሰለም ሱና እኮ ነው የሚያስተዋውቀውና ኢላን የሚያደርገው ያጣው እንጂ ቢድዓውማ ባለቤት አለው እኮ ሽንጣቸውን ገትረው ለረጅም አመታት እየታገሉ እኮ እድሜ ጠገብ ነው መጅሊሱ እንደናንተና እንደኛ ጎረምሶች አይደሉም አላቸው አያችሁ እንደውም ዘንድሮ ባሁኑ መውሊድ ሶስተኛ ኢድ ብለው ነው የጠቀሱት አይደል እኛ ሙስሊሞች 3 ኢዶች አሉን አያችሁ ይሄንን መጅሊስ ነው የምታወድሰው አንተ ይሄንን نسأل الله السلامة والعافية ስለዚህ ያ ጀማዓ በጣም ጥንቃቄ ልናደርግ ይገባል አዩሃ ሸባብ ትናንትና እንግዲህ ሁዘይፋ ረዲየላሁ ዐንሁ ከ1400 ዓመት በፊት ነው ለዚህ ሷሃባ ይሄንን ምክር የለገሰው ትናንትና እውቅና ስትሰጠው የነበረውን ተውሂዱንና ሱናውን የሰለፎችን ጎዳና ዛሬ ላይ ትክክል እንዳልሆነ አድርገህ ስትቃወም ትናንት የተቃወምከውን የሙብተዲዖችን ጎዳና ዛሬ ላይ ትክክል ነው ብለህ ስትናገር ይሄኔ ነው ግልጽ ጥመት ብሎ ማለት ይሄ ነው አለው ከዛ መጨረሻ ላይ ምን አለው ወኢያከ አደራ አስጠነቅቃለሁ ወተለውን መገለባበጥ መቀያየርን ሂርባ እንደ እስስቷ ማለት ነው እንደ ቀደሙ አሰስ فإن دين الله واحد يا الله دين አንድ ነው አለው ይሄን እንድንይዘን ነው ነገ ቀብረ መንገባ ጀማዓ ዛሬ እንማራለን እንመረቃለን ስራ እንገባለን ተደምራ 50 ዓመት 60 ዓመታት ሞላል ከተወለድን ጀምረን እስከ መጨረሻው እድሜያችን ማለት ነው በጣም ጥቂቶች ናቸው የሚያልፉት የኔ ኡማ እድሜያቸው በይነ 60 و70 ያሉት አይደል ታዲያ ያክል ዓመት ኑረን ለምንሄደው ዲናችንን አጥብቀን ይዘን ጸንተን ልንጓዝ ይገባናል ያ ጀማዓ